አንድ ሀሳብ አለኝ። ሰው ልጅ ሀሳብ ካለው የሚሰራውን ነገር ካወቀ አላማውን ምኑን ካወቀ የሆነ ቦታ የሆነ ሰው ኪስ ውስጥ ምናምን ብር አለ ወይ ደግሞ ሀሳብም ከሌለው ይሆን በሆነ አጋጣሚ ሰው ሀሳብ ሊያቀብለው ይችላል። ከዛ በኋላ እሱ ብር ሊኖረው በዛ እንትን ሊል ይችላል። አንዳንዴ ደግሞ ሰው ታለንት ኖሮት ምንም ብርም ሀሳብም ሊያጣ ይችላል። ግን እኮ እውቀት አለ። ያ ደግሞ ትንሽዬ ብልጭ የሚያስደርግ ነገር ሰው ይነግረውና ሀሳብ ይነግረውና በዛ ሲስተም ገብቶ ሰው ኑሮውን ሊኖር ይችላል። እና እኔ ምን ልላችሁ ፈልጌ ነው፣ አሁን የሆነች ሴትዮ በጣም ተቸገረች ሴትዮ ናት። እና እሷን እኔ ያለኝ ይሄ ስልክ ነው፣ እኔ ያለኝ ይሄ ምላሴ አሁን ማወራ እቺ ደቂቃ ነች። እናንተ ጋር ደግሞ ሜቢ ብር ይኖራችኋል። ከዛ በኋላ ሀሳብም ሊኖራችሁ ይችላል። እሷን የምትደግፉበት ሀሳብ ወይ ስራ እድል ትፈጥሩላታላችሁ ወይ ደግሞ የምትረዳበትን መንገድ ታመቻቻላችሁ ማለት ነው። እና መብርሃም ብትረዳን ለሁሉም ሰው እውነቴን ነው መስጠት ይጨምራል እንጂ የሚቀንሰው ነገር የለም። ምንም የትም የሰጠ ሰው እጥፉ እንደሚመለስለት ይታወቃል። ይሄ እውነቴን ነው። ፕራክቲካሊም እኛ ብንሞክረው በቃ ስጡ ይሰጣችኋል ማለት እና ኢንቨስት ብታረጉ ለመድኃኒዓለም ኢንቨስት ማድረግ ማለት ነው። እና የሴትዮዋን ሁኔታ እና ምናምን አናግሬ ፖስትላችኋለሁ ያላችሁን ነገር በቃ እኔ 5 ሰው ሊያይልኝ ይችላል። 5 ሰው ደግሞ ለአምስት ሰው ሼር እየተደራረገ ብዙ ሚሊዮን ሰው ጋር ሊደርስ ይችላል ሆኖስ እና እግዚአብሔር ደግሞ በዚህ መንገድ ሴትዮዋን ሊያግዛት ይችላል። ፕሊስ በቃ ይሄን ነው የምለው። አመሰግናለሁ።